እስኪ እናያለን። አሁን አንዳንድ በይ ጠይቂ ነገሮችን እንትን በይ። ስለ ሌሊተል ቀድር የምታውቂው ነገር አለ? ፈራች እንዴ? ፉያራ አልፈራችም። እህቴን ወሰድከኝ አለችም። እሷንማ አንቺማ በቃ አመለጥሻቸው እኮ እናንተ አመልጣቸው። አልሰማም ድምፄ እንደጋሙ ይሰማል እኮ የአንቺን የራቀው። እሺ በቃ ተማሪ ሜቢ መልስ ካለሽ ግን መመለስ ከፈለግሽ ኤኒታይም አውሪ እና እሺ እሷ እንደነገረች ነው አለችክ። እሺ ያሲን እንኳን ደህና መጣ። ያሲን ጊዜ ጌታ እንዳታhazን። ሰላም ነው። ሰላም እንዴት ነህ? ጌታ መሸ ሁሉ ሰላም ነው። ጫጫታ አለ ትንሽ ስር ድምጽ ይሰማል? ሰማለህ? ትንሽ ጫጫታ አለ። ትምህርት ቤት ነህ እንዴ? አይ አይደለሁም፣ መንገድ ላይ ነኝ። ግን ምን ይሰማል አሁን? ትንሽ የሚረብሽ ነገር አለው ግን ኦኬ። እሺ ጥያቄ ልጠይቅህ ወይስ ጥያቄ ትጠይቀኛለህ? ሌሊተል ቀድርን ትንሽ አብራራትና ትጠይቃለህ። ሌሊተል ቀድር የምታውቀው ያው ሌሊተል ቀድር አላህ የወደደው ወራቶችን ሁሉንም ይወዳል። ግን ይቺ ቀን ግን የምትወደድ ቀን ናት፣ እንደ እስልምና አስተምሮ ማለት ነው። ያ እኛ እንደ ሰው ስለሆነ ስህተተኛና ፍጹም ሰዎች ስላልሆነን ዱዓ እናደርጋለን፣ ተውበት እናደርጋለን። ያ ተውበታችን ይሰማናል አጭሩ ማለት ነው። እንደዛ ነው ስለምስል ሌሊተል ቀድር ማለት ምን ማለት ነው? ሌሊተል ቀድር ማለት ምን ማለት ነው? ሌሊተል ቀድር ከ21 ጀምሮ ሌሊተል ቀድር አሁን ከወራቱ ጀምሮ ከ21 ከረመዳን ሙሉ አላህ ሱብሓነሁ ወተዓላ ይሰማል፣ ሁሌም ይሰማናል። ይሄ ወራት ግን ተውበት የምናደርግበት ወራት ነው። የሚሰማን ዱዓችን የሚቀበልበት ወራት ነው። ስለ ቀኗ ብቻ ነው። ስለ ቀድር ስለ ሌሊተል ቀድር ብቻ ስለ አንዷ ቀንማ ለረሱል ሰለላሁ ዐለይሂ ወሰለም 21 ሊሆን ይችላል፣ 22 ሊሆን ይችላል፣ 23 ነው። በዛ ቀን ግን አላህ የሚቀበለን ነው ዱዓችን መቁል ማለት እኛ ሰላት እንሰግዳለን። አሁን አትታወቅም እንደ ሌሊተል ቀድር? ሌሊተል ቀድርማ ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሩ ያቺ ቀን 21 ትሁን 23 ትሁን 27ም ይባላል። ምንድን ነው 27 ከራሱ አይናገርም አለ ነብዬ እኮ ይኸውልህ አሁን እንዴት ልንገርህ? አሁን ዕፀ በለሷን ኢየሱስ አልረሳትም። እንደዛ አስበው። አንዳንዴ ሎጂክ ለምን በራስ በክርስትና ማታየው? አልሻይብ ነህ እንዴ? ባይ ጊዜ ለክሉ ጊዜ ጌታ አልሻይብ ነህ? አይ እኔ ሙስሊም ነኝ። ኖ በፊት ስምህ እንደዛ ነበረ። እፎይ በራስ መንገድ ረሳት ሚል የለም። ረሳት የሚል ታመጣልናለህ? የለም እንደዛ ሚል ስምህ ሀዲስ ስላልሆነብኝ ነው። ኤኒዌይስ እንደዚህ ሊሆን ይችላል እንደዚህ ሊሆን ይችላል አትበል። ኤግዛክት የተናገረበት ነብይ ስላለ ማለት ነው። ከዛ በኋላ ግጭቱን ለማረም ብለህ አይ ነብዩ ረስቷል ምትል ተሆነ እናመሰግናለን። ስለዚህ አይ ቲንክ አለው ክርስቲያን ኦኬ ከራሱ አይናገርም ወይ ከሆነ እንጂ የተባለው መሐመድ ይረሳል ማለት ነው። እናመሰግናለን። የሚያስረሳው ደግሞ ማን ነው? አላህ ነው አይደለም? ብናስረሳ ብሎ የተናገረው አላህ ነው አይደለም የሚያስረሳው። ስለዚህ አላህ እያስረሳ አንዴ 27 አንዴ 21 አንዴ 23 ያስብለው ነበር ማለት ነው። የሚያስረሳው ማን ነው? አላህ። አንዴ 23 ነው ይለዋል፣ አንዴ 21 ነው ይለዋል፣ አንዴ 24 ነው ይለዋል፣ አንዴ 27 ነው ይለዋል ማለት ነው።
አስረሹ አላሁ ራሱ ስለሆነ ማለት ነው። ስለዚህ ወደ ማን ነው የሚመለሰው? ወደ አላህ ይመለሳል። አላህ ምን አለ ማለት ነው? አንድ ቀን አንድ ነው አለ፣ ሌላ ጊዜ ደግሞ 7 ነው አለ፣ አንዴ ደግሞ 29 ነው ቁርአን የወረደው አለ። ዊች ሚንስ ዲሌማ የእስልምና ራሱን የቻለ እዚህ ውስጥ ቅርቃር ውስጥ ተከተለ በኋላ አንዴ 27 ነው፣ አንዴ 29 ነው፣ አንዴ 1 ነው። ቁርአን የወረደበት ካልታወቀ ደግሞ ውሸት ነው ማለት ነው። ምንም መገለጥ አይደለም ማለት ነው። ኤኒዌይስ አንድ መረጃ ብቻ እንመልከት። ሱናን አቢ ዳውድ 1386 እና አንድ ክፈተው ክርስቲያን ሙሳ ኦኬ፣ ይችን አዲስ አንበባት እስቲ ወንድማችን ጊዜ ጌታ አለ ከተመቻ አንብበው እንዴ ጌታ አለ ጊዜ ጌታ ቲንክ ሌሎቹ ይቀጥሉ። ሙሳ አንዴ እፎይ ተመልሼ ልግባ። የሆነ ትንሽ ቦታው ያልተመቸኝም አስገባኝ ማለት ነው። እየሰማዎቹ ነው። የመጀመሪያው ምንድን ነው የምትለው? መልስ እየተመለሰልህ እንትን እያልክ ነው፣ እያጓራህ ነው። ምን ነው? በስነስርዓት መልስለት አለ። አላጓራም። በስነስርዓት ጠይቋል። በስነስርዓት መልስለት። ሙስሊም እኮ እንደሚባል ወይ ምን መልስለት አለ። መልስለት አንተ መልስለት አለ። እስልምና ረቂቅ ነው፣ ጥበብ ነው። አልሐምዱሊላህ ችግር የለውም። እፎ ያቀኛል። ምንም እኛ የምናፍርበት ነገር ተረጋጋነት መልሳለሁ። ጫጫታ አለ ስር ቆይ አንድ የምታደርጋለ በጣም ጫጫታ አለ። ኤኒስ ሙሳ አቶ ሙሳ መሳደቡ አንተ እስልምና ወይ አትሳደቡ ስለሚል ብቻ ሆነ አንተ መሳደብ የለብህም። ገባህ? ከእኔ አልሰማህም። አፈን ትከፍታ ለምሳሌ ፊት ለፊት አፈን በከፍት እገልሃለሁ። እኔ አልሰማህም። ገባህ? አሁን በዛው ያህል ነው። እስልምና ወኪዬም አይደለም እኔ በራሴ ነው ወስኜ አሁን መልስ እየመለሰ ልክ መሐመድ የምትለው ለምንድን ነው? ከመሐመድ እንትን አትወርድም እንደ አንተ ወይ? እስቲ አንድ ቀን ስለ አንተ ሃይማኖት ታስታውስ። ወንድ ከሆነ አዲስ ናብብ እያነበብኩ ነው። አንብብ። ምንድን ነው የሚለው? እሺ ቴንክ አዲስ ናብብ ምንድን ነው እሱ? ሾርባው ዛሬ ሾርባው ምንድን ነው? ጠጅ ነበር እንዴ? አዲስ ናብብ አዳምጠኛ። አንድ ቀን ስለ አንተ ሃይማኖት ታስተምረን እስቲ። አንብብ እስቲ። አሁን አዲስ አንብብ። ምን አረብኛው ነው? ደስ ያለ አረብኛ አትችልም አንተ? ትችላለህ እንዴ? እርግጠኛ ነኝ አልችልም። ትርጉሙ አይገባኝም እንጂ ማንበብ እችላለሁ እኮ። በትርጉሙ አልችለውም። ግን ዝም ብሎ እንደ አብዛኞቹን ሙሳዬ፣ ሁሉም ሙስሊም እንደዛ እኮ ነው። ምን ይሸመድዳል? ወይኔ የሆነ ቪዲዮ እንደውም ክርስቲያን ቆይ ልኬልሃለሁ። አብዱል ጀሊል ያ ማን ነው የሚባለው? አረብኛው ቁርአንን በዜማ ያለው ሰምተዋል? ሙሳዬ የኔ ወንድም ልኬልሃለሁ። ቼክ እንትኑ ቪዲዮ ውስጥ ግባና ቼክ አድርገው። ቆይ በይ አንዴ ልላክልህ። ቆይ በይ ቴሌግራም ላይ ልላክልህ። የአንተን ወንድም ላሳየህ። ቀጥል አንዴ። ኦኬ እሺ ሙሳ፣ እስከዛ ስለ ለይለቱል ቀድር ማውራት እንችላለን። ይሰማሃል? ኧረ በደንብ ነው የሚሰማኝ። ኦኬ እሺ፣ እስኪ ንገረን ስለ ለይለቱል ቀድር መቼ ነው የምትውለው? አሁን እሱ ራሱ እኮ ዝም ብሎ እንትን እያለ ነበር። ልጁ እየመለሰለት ማን ነው ጊዜ ይታያል። የሚወርድበት ቀን እኮ የሚወርድበት አዳምጥ፣ መጀመሪያ የሚወርድበት ቀን አይታወቅም እያለው ከዛ ይህን ይዋሸዋል ምናምን ነገር እየቀባጠረ ነበር። ፎይ አባ ኦኬ። ለነቢይ መቼ ነው ቁርአን የወረደበት አይታወቅም፣ ቀኑ አያውቀውም። ለዛውም ኢማጂን በየአመቱ ጅብሪል እያሸመደደው ቁርአንን ማለት ነው። ምንድነው የምንቀባጥረው? አሁን ወደ ቁርአኑ ለመወሰድከው እዚህ ጋር ለይለቱል ቀድር ቁርአን የወረደበት ሌሊት ነው አይደለም? መወሰኛይቱ ሌሊት የምትባለው። እሺ
እና እንዴት መሐመድ አያውቀውም? ቁርአን የወረደበትን ዕለት በ21 ይሁን በ23 ይሁን በ24 በ25 ከ10 ቀን ሙሉ ሲወዛገብ የነበረው ማለት ነው። አዳምጣ፣ አትቅጣጠም፣ ወደ አትቅጣጠም። ምን ያገናኘዋል ቁርአን እና እንትን ለይለት ቀን ምን ያገናኘዋል? ይሄ እኮ አሁን ቁርአን ሊወርድ እኮ አይደለም ወይ? ለይለቱል ቀድር ግን ቁርአን የወረደበት ነው አይደለ? የመወሰኛይቱ ሌሊት የምትባለው የረመዳን ወር ውስጥ ለይለቱል ቀድር የምትባለው ያቺ ቁርአን የወረደባት ዕለት ነች። ስንት ቀን ነው የወረደበት? እኔ እንጃ። አሁን እዚህ ጋር አይገናኝም። ገባህ? አታገናኛቸው። ገባህ? አይ ይገናኛል እንጂ ሙሳዬ፣ አይገናኝም። አትቅጣጠም። ለይለቱል ቀድር ማለት ቁርአን የወረደበት ነው አይደለ? የሚለይ ቀን ነው። ገባህ እኮ የሚለይ ቀንማ የሚለይ ቀን ነው ብላችሁ እንደምታምኑ እናውቃለን። ችግር የለውም። አሁን እሱ አይደለም የሚያጣላን፣ እኛ እሱ ችግር የለብንም። እኛ ግን ያቺ የምትለይበት ቀን ነው አይደለ? አንድ ቀን ነች አይደል? ስንት ቀን ነው ለይለቱል ቀድር? አይታወቅም ነው እኮ መልገባ ወይ ቀኑ 2 ወይ 3 ወይ 4 ወይ 5 ሊሆን ይችላል። 10 ቀን ሙሉ ሊሆን ይችላል። ኖ በ10 ቀን አንዱ ቀን ነው የምታገኘው። ወይ እንደ አማርኛ ደግሞ ይሞረው ችግር የለውም። እሷን ቀን ነብይ ያውቃታል ወይስ አያውቃትም? አይታወቅም። እንደኔ ከሆነ የሚታወቅ ነገር ከሆነ አንተ የሚባል ነገር ነበር እኮ ግን አይታወቅም። ውሸት ነው ማለት ነው። ለሙሐመድ በለይለቱል ቀድር ቁርአን ወረደለት የሚባለው ውሸት ነው። እሱ የማያውቀው ቀን ከሆነ ውሸት ነው ማለት ነው። ኢማጂን ጅብሪል ነው እየመጣ ሚስት ሲሰጠኝ ነበር። ሙሐመድ ቁርአንን እናስነብባለን። ወሬ አትክታተም። አይገናኝም አልኩህ እኮ። እሺ ነብይ ያውቃታል ወይስ አያውቃትም? ይሄ ብቻ መልስልኝ። ምን ነው የሚያውቀው? አይገናኝም። ቁርአኑን ይሄ አይገናኝም። የለይለቱል ቀድር የሚባለው አይገናኝም ከቁርአን። አስረዳኝ። እሺ እናንብብና እያስረዳው እኮ ነው። ባላነበብ እያስረዳው ነው። አንብብ። እሺ የትኛው ለምበው? ይኸው ቁጥር 1 ጀምሮ አንብባ። እሺ የእኛ ቁርአንን በመወሰኛቱ ሌሊት አወረድን። እሺ ሌሊት እንትን በሌሊቱል ቀድር ወረደ እንበል። ግን አሁን ይሄ ከሌሊቱል ቀድር የሚያገናኛቸው ነገር አይደለም። የቁርአኑን አንተን ከቢቶ ይቺ መወሰኛይቱ ሌሊት የምትባለው ሌሊቱል ቀድር ነች ወይስ አይደለችም? ሌሊቱል ቀድር ነው ይመስለኛል። እና ምንድነው አይገናኝም እያልከኝ ያለው? እያነበብከው ገባኝ። ወይኔ ኦኬ ቆይ አንዴ ከቁርአኑ ጋር ለምሳሌ ችግር የለውም። ቆይ አንዴ ቁርአን የወረደው በመወሰኛይቱ ሌሊት ነው አይደል? በሌሊቱል ቀድር ለነብዩ። ያቺን ቀን ያውቃታል ወይስ አያውቃትም ሙሐመድ? ቢያውቃት ነው ያኔ እንጃ። ብቻ ይሄ ነገር እንትን አላልኩትም፣ ብዙ አልጠየቁበትም። እሱ መልስ ይኖረዋል። ወሬ ከማቀናበር መጀመሪያ መልስ ይኖረዋል። መልስ ታገኛለህ። ነብይ ወሬ አታውራ። አንዴ ሙሳ ምንድን ታውቃለህ? እኔ እኮ ሙሐመድ ቢያውቀው ለምን አንተ ይጠይቃለሁ? ሙሐመድ የማያውቀውም አንዴ በ21 ነው ይላል፣ በ23 ነው ይላል፣ 10 ቀን ከ10 ቀኑ አንድ ቀን ነው ይላል፣ አንዴ በ27 ነው ይላል፣ አንዴ ወይ በ25 ነው ወይ በ27 ነው ወይ በ29 ነው ይላል። አያውቀውም ሙሉን ማለት ነው ሙሐመድ ራሱ። በቃ አንተ ስለምጻፍ ወቅ መጀመሪያ ወደ አታቀናበር፣ መልስ አታጠማርኩ እኮ። እሺ በቃ ካላወቅኩ ከሌላ ሰው ጋር ቀጥላለሁ። ሙሳ ትናደድ። እሺ ሙሳን ማታበሳጭብኝ። አይ መበሳጨት። ኧረ ብቻ አንተ አትበሳጭ፣ ፈታ በልልኝ። አንተንማ ማንም በአንተ ማንም እንዳይመጣብን። አንዷን አከፍርልሃለሁ፣ እሷን ታገባለህ፣ አንተም ትከፍራለህ። በቃ ቀላል እድላቸው ለታች ነው። አፈር ብላ ኔክስት ዓመት ይኸውልህ ረመዳን አጾማት ምን አለ ትላለህ? አንተ ደግሞ ሙስሊም ሆነ ረመዳን ትጾማለህ፣ ታየኛለህ። በህልሙ ቅቤ ባይጠጣ አብረን እንጾማለን። ፈታ በል። ቆረቆር ያስቸግረዋል ነው ወይንስ ምንድን ነው ይባላል? እኔስ አንዳንድ የቀልድን አይደለም ትቀልድ። ኦኬ በለማስተውሉ ለይለቱል ቀድር ወይንም ደግሞ የመወሰኛይቱ ቀን ቁርአን የወረደባት ነች። ኦኬ ይሄን አለ ሙሐመድ ከራሱ አንዲትም አይናገርም። ኦኬ መቼ ነው የወረደው ሲባል አንዴ በ27 ይላል፣ አንዴ በ29 ይላል፣ አንዴ በ24፣ አንዴ በ10 ቀን ውስጥ ቁርአን የወረደው አንዴ ነው በመወሰኛይቱ ቀን። ግን መቼ ነው የወረደው አያውቀውም። ከራሱ ደግሞ አንዳች አይናገርም። ስለዚህ ያንን የተናገረው በ27 ያለው በ29 ያለው በ30 ያለው አላህ ነበረ እንደዛ ሲል የነበረው ማለት ነው። አላህ መቼ እንዳወረደ ማያውቅም ማለት ነው።
መች እንዳወረደም አያውቅም ነበር ማለት ነው። ቃል እንኳን ደህና መጣ። ስለዚህ መች እንዳወረደውም አያውቅም ማለት ነው። እንብላ፣ እራት እየበላን ነው፣ እያፈጠርን ነው። እቺ መወሰኛይቱ ቀን ደግሞ ምንድነች? መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀ? መወሰኛይቱ ሌሊት ከሺህ ወር በላጭ ናት። ለምንድን ነው ከሺህ ወር በላጭ ሆነችበት? ምክንያት ምንድን ነው? እሱ ምክንያቱ ምንድን ነው? ለምሳሌ የአረፋ ቀን የሚያህለው ቀን የለም ይባላል። አረፋን የሚያህለው ቀን የለም ከተባለ መልሶ ደግሞ ችኛዋይቱ ከሺህ ወር ብትበልጣለች ማለት ምን ማለት ነው? ስለዚህ ቁርአን እንዴት ነው የወረደውስ? እንዴት ነው የወረደው? ዓለም ሳይፈጠር ሰማይ ምድር ሳይዘረጉ ምንም ሳይኖር አላህ ቁርአንን ጽፎ ነበር። ከዛ ላይ ከጻፈው ላይ ቀንጨብ አድርጎ ወደ ቅርቢቱ ሰማይ ወይም ሰማይ ዱንያ ያወረደው በሌሊቱል ቀድር ነው ብላችሁ ታምናላችሁ? በዚህ እንደዛ ስሚል አለ ወይ? ቁርአናችሁ ላይ እንደዛ ሚል አለ? አንድ ጥቅስ ሰማይ ላይ ነው የወረደው የሚል አለ? አንድ ጥቅስ ብቻ፣ ብዙ አይደለም እኛ የምንፈልገው። ወይንስ የአላህን ስህተት ከጊዜ በኋላ የመጡት ከሺህ ዓመት በኋላ የሚመጡ ከ100 ዓመታት በኋላ የመጡ አላህ እዚህ ጋር ተሳስተሃል እንዲህ ብለን እናርም እያሉ ነው? አርመውት ነው አላህ። ካልሆነ አንድ ማስረጃ፣ የትኛው ቁርአን ክፍልስ ነው ቀድሞ የወረደው? የትኛው ነው ቀድሞ የወረደው? የትኛው የተከተለው? የትኛው ነው መጨረሻ የወረደው? የቀኑም ቦስ እዚህ ላይ ራሱ የሌሊቱል ቀድር አንድ ቀን ነች አይደለ? ላይክ አንድ ቀን ነች። ቀን ላይ ሊሆን ይችላል፣ ኦቨርናይት ሊሆን ይችላል። ለምሳሌ ሳውዲ ላይ የወረደበት ቀን ወይ ደግሞ ማታ ከሆነ ሳውዝ ፖል ላይ ያሉትስ እንዴት ነው ያንን ሊያገኙት የሚችሉት? ቀኑ ማለት ነው። ይሄ የተመረጠ ቀን ላይክ ቁጭ ብሎ የሚታደርበት ነው፣ እያለቀሱ ቁርአን የሚቀራበት ነው። ማይነጋ እንትን ለረጅም ሰዓት በጨለማ ወይም ብርሃን የሚሆንባቸው ሲጀመር ደግሞ እንዴት ነው እሱ የሚያስረሳው? አላህ ከሆነ ችን ቀንስ ደግሞ ለምንድን ነው ያስረሳው? ከዛ አንዴ 7 ነው፣ አንዴ 27፣ አንዴ 29፣ 24 እያለ ለምንድን ነው እሱ ማደናገር የፈለገው? ኢብን አባስ ደግሞ በ24 ፈልጓት ይላል። አላህ ራሱ እንዴት ላያውቅ ይችላል? ፍጡር አያውቅም ቢባል መልካም፣ ተሳሳተ ቢባል ወደ ማን ነው የምንመልሰው? ይሄን ወደ አላህ ነው የምንመልሰው። ምክንያቱም ሙሐመድ አያውቅም ማለት አላህ አያውቅም ማለት ስለሆነ፣ ምክንያቱም ሙሐመድ እያንዳንዱ የአላህ አፍ ስለሆነ ሙሐመድ ከራሱ አንዳች አይናገርም ወይ ከሆነ እንጂ ስለሚል የሚናገረው ሁሉ ወይ ከሆነ መገለጥ ከሆነ ራእይ ከሆነ አላህ የነገረውን ብቻ ከሆነ የሚናገረው አይዋሽም፣ ልቦለድም አይናገርም። ሱረቱ ነጅምን አንዴ ክፈተው ስላለን ቁርአኑ እነሱም እንደዛ ስለሚያምኑ ከራሱ አይናገርም ምንም። እኛ ቁርአንን በመወሰኛይቱ በኮከብ እምላለሁ በወደቀ እና በገባ ጊዜ ነቢያችሁ ሙሐመድ አልተሳሳተም፣ አልጠመመም፣ ከልብ ወለድ አይናገርም። ስለዚህ የሚናገረው ልብ ወለድ አይደለም። እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። ስለዚህ የሙሐመድ ንግግር እንዳለ ራእይ ነው ወይ ነው። ስለዚህ አላህ እንዴት ይህንን አያውቅም? መች እንደወረደ እንኳን ቁርአን እንዴት ማወቅ ተሳ ነው? እንዴት ይህንን ማወቅ ተሳ ነው? ሰላም ነ
አንዴ ይህንን እንዴት ማወቅ ተሳነው? ይሄ በጣም ሊፈተሽ የሚገባ ነው ማለት ነው። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ፎይ እንዴት አለ? ሰላም ብያለሁ። እግዚአብሔር ፍታ፣ እግዚአብሔር ባርክ። መምህር ኤፍሬም፣ ዲያቆን ያሬድ፣ ዴቭ፣ ክርስቲያን ሁላችሁንም ሰላም ብያለሁ። እንዴት ነህ ፎይ? ሰላም ተናስል። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን ደህና ነኝ። ይፍቱን ይባርኩን። ሰላም ብያለሁ። እግዚአብሔር ፍታ፣ እግዚአብሔር ባርክ። እንዴት አላችሁ? እግዚአብሔር ይመስገን። ይፍቱን ይባርኩን አባታችን። እንኳን ደህና ነው። እግዚአብሔር ፍታ፣ እግዚአብሔር ባርክ። ኦኬ ጉድ። ከዛ በፊት ግን አብድ ምናምን የሚል አለ አካውንት ያለው ከስራ አረብኛ ስሚት ይሰማል። ኦኬ ጉድ ጉድ። መጥ ነው መጣም ብራዘር ሙስሊም ነህ? ማመን ነው እንዴ? ማመን ነኝ። ለምንድን ነው ግን አፍም ከፍተው ቀዳዳ ነው? ኧረ አይደለም፣ ስሙ መሐመድ ነው። መሐመድ ነበር፣ ስሙን ቀይሮ ነው። እያመሳሰልኩ ቀይሮ ነው። ምን አይነት የምር ያለ ታገኛለህ? ታራ ለምንድን ነው እንደዚህ ነው? ዘንባለ ወላሂ አልፋታም። ደደብ ሙሳ የምሬን እኮ ነው። ልጁ እኮ ስሙ እንደዛ ነበረ። ሰሞኑን የሆነ ሰዓት ላይ ሰሞኑ የሆነ ሰፍታ ላይ መሐመድ ተብዬው ገብቶ ቁርአን ምናምን ተፋው። አንዴ ይህንን ጉድ ካስታወሳችሁት የሆነ ሰዓት ላይ አይጥ የገባባት ትበላለህ አበላም። በዛ ላይ እሱ መጥቶብኝ ነው እና አልበላም ያለው ልጅ ነው። ታውቁታላችሁ መሰለኝ። አልበላም አንዴ ሜቢ ታስታውሱታላችሁ። አይጥ የገባበትን ቂቤ ሙሳ ነበርክ እንደ ያኔ አይጥ የገባበት ቂቤ በላለው ብለህላ ለው አልሰማሁም። ምንድን ነው ታሪኩ? ንገረኝ እስኪ። ቂቤ ውስጥ አይጥ ቢገባና ቢሞት ቢበሰብስ ትበላለህ? ቂቤውን አይጧን አውጥታ ቂቤውን ትበላለህ? አረ እናንተ ብሎ ነው ያልበላል። ቪዲዮ እሱ ነበረ። ይህም ተከራከሩና ነቢልም ነበረ የሆነ ነቢል የሚባል ልጅ ያለ አክቹዋሊ እሱም ወጣል ከእስልምና። አክቹዋሊ የቴስት ነው ግን አልመጣም ወደ ክርስትና። ያኛው በጊዜው ነቢል በላለው እኛ በመጀመሪያ አልበላም አለ። አዲሱ ሲመጣበት ግን ምን ችግር አለው በላለው ነብያሽን ካለ አለ። አክቹዋሊ አሁን ወጥተዋል እሱ ከእስልምና። ኤኒዌይስ እችን ክፍል አንድ አንብቡልን እስኪ አረብኛውን። መሐመድ ወይንም ሙሳ እንዴት ነው ይሄን የምትረዱት? ወይንም ሌላ ታልቃድረን ሌለቱል ቀድርን እንዴት ነው የምትረዱት? ጉድ ትመልሳለህ ወይንስ አይመለከተኝም እስልምናው ብለሃል? ኡሙ ሀይመን ኢብኑ ማንኛውም ማይክ ያነሳው አላነሱም። ጉድ አለ። ኢብራሂም አለ። ምንድነው የሚለው? ይሄኛው ምንድነው የሚለው? የመጀመሪያው ነው። የመጀመሪያው ያነበብኩት ነው። ያው በቻልኩት መልሻለሁ። መወሰኛይቱ ቀን ሌለቱል ቀድር መሆኗን ታውቃለህ? እኔ እንደማይታወቅ ነው። በ10 ቀን አንዱ ቀን ነው ተባልኩት። ቀን አልተለየለትም። ሀዲሱን ሀዲስ ላይ ደግሞ ነብይ ተናግሯል። ቀን ተናግሯል። አንዴ ክፈተ ክርስቲያን ቅድም እያወራንበት የነበረ እኮ እቺ አዲስ ነች። ስለ ሌለቱል ቀድር እንደዚህ ብሎ ተናግሯል። ሙሳ ምን ብሏል መሰለ መሐመድ? እሺ
ለይለቱል ቀድር ኢዝ 27th ናይት ኦፍ ረመዳን ይላል። ለይለቱል ቀድር 27ኛው የረመዳን ሌሊት ነች። ነው አይደለም? አይ ብዙ ምን ተነገ እንደሰማሁት እንደ ሀዲሱ ከሆነ እንትን እኔ እንደማውቀው ከሆነ በአሱ ነብዩ ከራሱ አይናገርም አይደለ? ማለት ከራሱ ይናገራል። ለሙሐመድ ምን ነው የሚናገረው? ከራሱ ነው የሚናገረው ወይንስ ንግግሩ ወይ ነው? ሙሳ አልመጣልኝም ብሎ ያልገባኝም ያልከኝ ነገር ራሱ ኦኬ። ይሄን ንግግር ካላህ ሰምቶት ነው ወይንስ ከራሱ ነው የተናገረው? እሺ ይሄ ንግግር እኮ ቁርአን ነው። እንትን ነው ነቢ ሰለላሁ ዐለይሂ ወሰለም እንትን ያሉ ነገር እኮ አይደለም። ከቁርአን ነው እሱ እንትን የሚለው ሐዲስ ነው። ነብዩን የተናገረው እና አልኩ እኮ ከቁርአንም እንትን ነው የወረደ ነው እኮ ነብዩ በራሱ እንትን ፈላስሞ አይደለም ጎበዝ። ስለዚህ በ27 ብሏል ማለት ነው። አላህ ቁርአን ያወረድኩት በ27 ነው ብሏል ማለት ነው አይደለ? ፒፕሊዝም እንግዲህ የታሪክ ብዙ እንትን አይደለም። አልሹፉም ኦኬ አላፈ በቃ ፍርስል ኦኬ። ጥያቄ እንጠይቀው ሙሳ ልጅ ቀለል ያለ ጥያቄ ጠይቀኝ። ለይለቱል ቀድር መቼ ቀን ነው ማታ ነው ሙሳ? ለይለቱል ቀድር ቀን ነው ማታ ነው? ይሄ ደግሞ ጥያቄ ነው ብሎ የምታቀርበው ማታ ነው። ማታ ኦኬ። አሜሪካ ላለ ሰውስ? አንተ አሜሪካ ሄደህ ጸልይ፣ እዛ ታገኛለህ። ኢትዮጵያ ነው በሳውዲ ነው ቀን ሌሊት የሚሆነው? ዝም በላችሁ ጉራግራ የምትሉ ሰዎች፣ ክርስቲያኖች፣ ኦርቶዶክስ የምትባሉ ሰዎች እኔ እንጃ ብቻ መጨረሻ አንዱን በቃ ምንም የምታውቀው ነገር የለም ስለ ለይለቱል ቀድር። በጣም ነው የሚያሳዝነው። ሰዎች በጣም ብዙ ጊዜ ደጋግመው ያወራሉ ስለሷ፣ ግን ምን እንደሆነ አያውቁም፣ መቼ ይሁን አያውቁም፣ ቁርአን መቼ እንደወረደ አሁን እኮ አልሰጠውም። ሙሳሜ ታርክ ኦኬ። ላታዘን ኢብራሂም ካሌላ ሰወርዳ ኢብራሂም አለ ኦኬ። ኢብራሂም እና ሰወርዳ ባታዝን ኦኬ። ታታዝን ነው ማነው አለ የለም ከሌሉ ሸኛቸው ይረዱ። ላታዘን አለ ከስሩ ነው ይማሩ። ዛሬ ደስተኛ አይደሉም። በርከት ካላሉ አይደፍሩም እኮ እኔም ቤት ኤኒዌይስ ሙሳ አንተ ጉራመች ነው የሚያልከው። ያ ደስ የሚላቸው ብቻቸውን በቃ ማሸነፍ እንችላለን ብለው እኔ ብቻ ያገኙ ሲመስላቸው ነው። ዛሬ ረዳት አላገኘም፣ አንተ ብቻ ነው። ምን ይሻላል? ለምን ረዳት ነው ብሩዬ? አታስፈራራኝ። በምንም ነገር አታሸንፈንም። ለምን ጉራ ትነፋለህ? አላውቅም እኮ ነው መልስ ሮጥ እኔ አሁንና እውቀት የለኝም። ለምሳሌ እኮ ወይ እስልምና እንትን አለው ገባ፣ ግን አታሸንፈንም ትላለህ። ባወቁት ያክል እየመለስኩ ነው። የሚያውቁ ሰዎች አሉ። እሺ ምን መለስክ? እሺ ምን መለስክ? ምንም እኮ አልመለስክ። ቁርአኑ እንዴት እንደወረደ ጠየቅን፣ መለስክ። እሱ ችግር የለውም አልመለስም አልኩ። ባወቁት ያክል መልሳለሁ። ግን የሚያውቁ ሰዎች አሉ። ረመዳን መቼ ልጅ? እሺ ረመዳን መቼ ነበረ ጾም የተጀመረው? ከእነሱ ጋር ተወያይ መቼ ከቻልክ። ረመዳን ስንት ዓመት ሆነው መጾም ከተጀመረ? ስንት ዓመት ሆነ? አንተ ያው አልተጸነስክም ነበር። ያው እዛ እንዴ አሁን በነገርም አይገባም እኮ ረመዳን ምን ያህል ጊዜ ሆነው?
ወደኋላ ታስታውሳለህ? አሁን ብነግርህ አሁን አንተ ምን ያህል ጊዜ ሆነው ነው እኮ እንዳስታውስ እኮ እንድነግረኝ ነው። ምን ይላል ቁርአኑ ላይ? ምን ይላል? ወንድ በመታ ነው እንትን የምትለው ጉራን ትነፋው። መልስ ስለሌለው እኮ ነው ቁርአኑ መጠይቀው ወንድሜ። መልስ ቢኖር ለምን ጠይቃለሁ? እንትን እኔ እንደ ሰው እስቲ ካረሳሁት ነብዩ ነው ውስጥ ከአላ ተቀበሉ ይመስለኛል። ከዛ ቁርአን ነብዩ መጾም ጀመሩ። መጀመሪያ ነብዩ ነው መጾም የጀመሩት። ነቢይ ከሆነ በኋላ ነው ነቢይ ከመሆኑ በፊት? ወይኔ ነቢይ ምን ማለት ነው? ነቢይ ከሆኑ በፊት ነው። ሴድ እንኳን ደህና መጣ። እንኳን ደህና ቆያችሁ። አማን ናችሁ? ሰላም ናችሁ? ሁሉ ሰላም ነው? ሁሉ አማን ነው። አማን ነው። ፎይ እንዴት ነህ? ደህና ነህ? ይመስገነው። ሙስሊም ነህ? በመጀመሪያ ደረጃ የስራ አካውንት ነው። ፎሎ አስደረገኝ። መጀመሪያ ፎሎ አስደረገኝ። በደንብ ከመለስክ እንኳን እኔን ከጨመቅ እኮ ሙስሊሞቹ እንዳለ ፎሎ ያደርገዋል እኮ። ክርስቲያኑም ይሄማ ጀግና ነው ብለው ፎሎ ያደርገዋል። እስቲ ከክርስቲያኑ ይቅደም። ቅንነት እኮ ነው። እኔ ቅንነት ነው የጠየቁት። መጀመሪያ ቅንነት አረ የሚቀድመው እና እኔስ ታዲያ መቼ እምቢ አልኩኝ? ያደርጉሃል አልኩህ እኮ። በመጀመሪያ አንተ አድርገኛ ታዲያ ከኔ ጀምር። አዎ ከአንተ መጀመር አለ። በቃ ጥሩ ከመለስክ ፎሎ አደርጋለሁ። መልካም። ይሄ ነው ቅንነት፣ መልካምነት ማለት ይሄ ነው። እኔ እየሰራሁት ነው። ያው ፎሎ እያደረጉ ነው። ብዙ ሰው ፎሎ አድርገዋል። ያው 70 ሰው ፎሎ አድርገው ነው አሁን። አይ ቲንክ እንደዛ መሰለኝ እያደረጉ ነው። ስለዚህ ድሉን ተጠቀምክበት ማለት ነው። መልካም ቴንኪው ወንድሞች፣ ክበሩልኝ። ሁላችሁም በጣም ከልብ አመሰግናለሁ። ሌለተን ቀድር እናንተ እስከዛ እያወራ ፎሎ ያደርገዋል በያላችሁ በሳይት። መልካም ሌለተል ቀድርን በዛ ብታወራበት አሪፍ ይሆናል። አንተ እየጠበቃ ነው ወይስ እፎይ ኡስታዞች መሻይሆች አሉ። እነሱ ሼር አድርግላቸውና እነሱን ጠራቸው። እኔ በቂ መልስ ላልሰጥ ይችላል። አይመለከተኝም። እኔ አጠብቃትም ማለት ነው። እኔ የሚመለከተኝ ስራዬን ነው። ፎሎ አድርጉኝ። አሁን ታብታበ ቴንኪው። ለማንኛውም ታብታብ አድርጉ እናንተ፣ ፎሎ አድርጉ፣ ታብታብ አድርጉ። አንዴ ድገምና ንገራቸው። 200 ሰው እኮ ፎሎ አደረገ። በጣም ደስ ይላል። መልካም። እሺ ፎሎ አድርጉት። እሺ ጥሩ ጸባይ ካለው ጥሩ እቃ ካለውም ደግሞ ትገዙታላችሁ። እቃ ምሸት አዲስ ጎጆ የምትወጡ እናንተ ምናምን አበረታት አለው። ስጦታ አለኝ። ማንኛውም ሙስሊም ክርስቲያን መሆን ስጦታ አለኝ እና ጎጆ ስወጥ አንተ ጋር ነው የምመጣው። አዎ በሚገባ ቀጥ ብለና ችግር የለውም። ዝንጠርጌ ምሰራለኝ። አብሽር። እሺ ቴንኪው። ኤኒዌይስ እሺ ወደ ቶፒካችን አንዴ እንመለስና ስለዚህ ስለ ሌሊቱል ቀድር በተመለከተ ነው ዛሬ እየተመለከት ነው ያለ ነው። አይ ቲንክ ሳይድ ብዙም ታላወቀው ሌሎቹ ጋር ልለፍ። ሌሊቱል ቀድርን እንዴት ነበር ያሳለፋችሁት? ወይንም ደግሞ እንዴት ነው የምታሳልፉት? አሁን የዘንድሮውን እንዴት ነው የምታሳልፉት የሚል ነው ማለት ነው። ሌሊቱል ቀድርስ ቁርአን የወረደበት ነው ሲባል እንዴት ነው የወረደው? ቁርአን እንዴት ነው የወረደው? በአንድ ጊዜ ወዴት እንዴት የሚለው ምላሽ የሚያስፈልገው ስለሆነ ማለት ነው። እስልምናን ያወቅነው በቁርአን ነው ብላችሁ እንደምታምኑት ሁሉ፣ ምክንያቱም ቁርአኑ ከሌለ እስልምና ሊኖር አይችልም። መመሪያችሁ ቁርአኑ እስከሆነ ድረስ ማለት ነው። ሰው ቁርአኑ መመሪያችሁ ከሆነ ደግሞ ያ ቁርአን እንዴት ነው የወረደው? በሌሊቱል ቀድር ነው የወረደው ተብሎ ይታመናል። ያችን ሌሊቱል ቀድር ግን መቼ ነች? አንዳንዱ 24ኛው ቀን ይላል፣ አንዳንዱ ኦድ ነምበር ነው ይላል፣ አንዳንዱ በ10 ቀናት ነው ይላል፣ አንዱ ሌላ ቦታ አንዳንዱ ላይ ደግሞ 27 ቀን ላይ ነው ይላል። ሙሐመድ ደግሞ ከራሱ አንዳችም አይናገርም ይላል። በራሱ አንዳች ከራሱ ማይናገር ከሆነ ለምንድን ነው እንደዚህ ብዥታ ውስጥ የከተተው? አንዴ በዚህ ቀን ነው፣ አንዴ በ27 በ28 በ9 ነው የወረደው፣ አንዴ ደግሞ በ24ኛው ቀን ነው የወረደው፣ አንዴ በ7ኛው ቀን ነው የወረደው፣ አንዴ በ10 ቀን ውስጥ ነው የወረደው። ፈልጓት ሌሊቱል ቀድርን ለምን? ከራሱ አንዳች ማይናገር ከሆነ አላህ ለምን ኤግዛክት አንዷን ቀን ሳይናገር? ያስ ቁርአን እንዴት ነው የወረደው?
ከጥብቁ ሰሌዳ ከለዋል መንፉዝ ላይ የተጻፈው በጥብቁ ሰሌዳ ላይ የሚገኘው አንዴ እንዴት ነው የወረደው? 114 ምዕራፍ ብቻ ነው የወረደው። የተነሰኩት ቁርአን ክፍሎችም አብረው ነው የወረዱት ወይስ እነሱ በኋላ ዝም ብለው ነው የሚመጡ ናቸው? እነሱስ እንዴት ነው የወረዱት? እነኝን አድሬስ ማድረግ ይችላሉ፣ መመለስ ትችላላችሁ ወይ የሚል ጥያቄዎች ነው ያሉን ማለት ነው። እነኝን መመለስ የሚችል አካል ይኖራልና እነኝን አድሬስ ማድረግ ይቻላል። ኦኬ ያ በጣም ኮምፕሊኬትድ ሀሳብ ነው። በነገራችን ላይ እንግዲህ ቁርአን ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ወረደ ብለው ያምናሉ ሙስሊሞች በረመዳን ወር። እናም ደግሞ ለነቢዩ ደግሞ ከቅርቢቱ ሰማይ ካለው ወደ ለሙሐመድ ተሰጠው ብለው ደግሞ ይናገራሉ። ኦኬ እንደዛ ከሆነ ቁርአን ሲወርድ በአንድ ጊዜ ነው የወረደው ወይስ ደግሞ አይደለም? በተለይ ደግሞ ያቺ መወሰኛይቱ ሌሊት በተባለችው ሌሊት የወረደው በአንድ ጊዜ ነው ወይስ አይደለም? እንዴት ነው የወረደው? የትኛዋ ሌሊት ላይ ነው የወረደችው? ሙስሊሞች አይ ቲንክ በነገራችን ላይ እነዚህ ቁርአን ግልጽና የተብራራ ነው ብሎ ይናገራል ራሱ። ምን ይላል እዚሁ ላይ? አብራሪ በሆነው መጽሐፍ እንምላለን ይላል። ለነገሮች ሁሉ ያብራራል፣ ነገሮችን ሁሉ ይናገራል ብሎ ይናገራል። ይሄ አብራሪ የሆነው ቁርአን ስለ ለይለቱል ቀድር ቁርአን እንዴት እንደወረደ፣ መቼ እንደወረደ፣ የትኛው ሌሊት ላይ እንደወረደ፣ ወደ ቅርቢቷ ሰማይ በምን ሰዓት እንደወረደ፣ ኢቨን ወደ ቅርቢቷ ሰማይ እንደወረደ ቁርአን ላይ ሽታውም የለም። ለምሳሌ የሚናገር የቁርአን አንቀጽ አለ? አንድም አንቀጽ የለም። ስለዚህ ያቺ የተባረከችው ሌሊት የተባለችው ለማን ነው የወረደችው? ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ነው ወይስ ከጥብቁ ሰሌዳ ለሙሐመድ ነው? ዙሌካ መልሳለሁ እያለች ነው አሉ። እኔ ካልመለስኩ እያለች ነው። ዙሌካ እፎይ ወንድሜ፣ ሁላችሁንም ከታች ከላይ ያላችሁ ሰላም ብያለሁ። ድንገት ተስቤን የገባሁት። በነገራችን ላይ እፎይ ስለ ሌሊቱል ቀድር ስትል ያው የዛሬ ዓመት እኔም ጠባበቅ ነበረ። በተለይ በዚች በ10 ቀን ውስጥ ባለችው ሰዓት ላይ ከሌሊቱ ከ1 ሰዓት እስከ ሱብሂ ድረስ ስሰግድ ነበረ። እኔ እንትን የምለው እና ምልክቶች አሉት ምናምን ሲባል እንኳን የእውነት ነው የምልህ በዛን ባሉበት ሰዓት ላይ አላህ እንትን ይላል ሲሉ የሆነ ምልክት የማይ ይመስለኝ ነበረ እኔ ማለት ነው። እንደዛ ዱዓ በማደርግበት ሰዓት ላይ ብዙ ነገር እና ግን ምልክት አላገኘውም። ምናልባት ያው ውጭ ላይ ወጥቼ ዱዓ ስላላደረግኩ ይሆን እንደምከፍር ያውቆ ነው ምልክት ያልሰጠሽ ይሉሻል። ክርስቲያን እንደምትሆኝ ያውቆ ነው ምልክት ያልሰጠሽ። ሌሊቱል ቀድር ላይ ነው እየሰደበች ዱዓ ያደረገችው ማለት ነው። ያኔ እኔን እየረገመች ነበር። አላህ ያጥፋው። አልረገምሽኝም። አላህ ያጥፋው። አንሳለን። አምና ሌሊቱል ቀድር ላይ ተሳተፉ። አላህ እፎይን ያንሳው። ወይ አላልኩም። እፎይን አላህ ያንሳው አላልኩም። በነገራችን ላይ ወንድም አሉ ግን ምንድን ነው ያልኩት? ይሄ ደግሞ ከየት ታስሮ ተለቀቀብን? ይሄ እብድ ነው ያልኩት። እብድ ነው ያልኩት። ለእውነቱ አልዋሽም። ያኔ ግን እብዷ እኔ ነበርኩኝ። ለምን እፎይ ለካስ የመጣው ለእንደኛ አይነቱ አይናቸው ጭፍን ብሎ በቤተሰብና እንዲሁም አብዛኛ ወደ ክርስትና እምነት መምጣት የሚፈለግ እጅግ በጣም ብዙዎች አሉ። የእውነት አመላልፎ ግን ቤተሰብን እየፈሩ እንዲህ ወንድምን ምናምን ያሉ አሉና እኔ ባይፈሩ ይሻላል ነው የምለው። ለምን አንድ ሰው ክርስቲያን ሆኖ ሞት እኮ ሞት አይባልም። የእውነት ነው የምልህ። እኔ አሁን ማንም ሰው መጥቶ ከክርስትና እምነት ከምትለቂና እንደዚህ ብሎ ቢሉን ምሳሌ ማረድ ነው አይደለ? ይኸው እያረዱ ነው ያሉት። እኔ ሲያርዱን በደስታ ነው አባቴ ጋር ነው መገናኘው። ክርስቲያን ሁኜ ግን ሙቼ ክርስቲያን ግን ሳልሆን ሙቼ በነበረ ግን ያው የቀብር ቅጣት ታውቃላችሁ። በ3ኛው ቀን ትነሳለህ። ምን ሰርተሻል? ፈጣሪሽ ማን ነው ምናምን ጥያቄው ለራሱ የሚደብድብ ለራሱ
ቤተሰቦቼ ስለ ቀብር ቅጣት መቼም ታውቃላችሁ። ብዙ ነገር እኔ ብዙ ነገሮችን ጠያይቄያለሁ ታውቃላችሁ። እጅግ በጣም ጠይቄ እንዲሁም ደግሞ ሌሊት እነሳለሁ፣ ጸሎት አደርጋለሁ፣ አለቅሳለሁ፣ ምን እላለሁ። ግን ትክክለኛ መንገዱ ግን እንደዚህ ሲንትን ሲልህ ትመጣለህ። ስትመጣም ደግሞ አትፈራም። እኔ አሁን አልፈራም፣ ምንም ነገር አልፈራም። ለምን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ብሎ ስንት ነገር ሆኗል። እኔ ግን ሰው ነው እያልኩት ስናገር የነበረው ነገሮች በሙሉ ለእኔ እጅግ በጣም ይሰማኛል እስካሁን ድረስ። እና ምንድን ነው እዚህ ጋር አሁን እፎይ ጋር መጥተው አንተ ጋር የሚሳደቡ አሉ። ምን ይላሉ በእነሱ? እስቲ አምላክነቱን ለሚክዱ በቃ አንደኛ ብቻ ነው ብለው ለሚሉ መልእክት አለሽ? አምላክ አይደለም ለሚሉት እውነት እፎይ አምላክ አይደለም ብለው ከአንደበታቸው ይህንን ቃላት ከማውጣታቸው በፊት ክርስቶስ ማለት ምን ማለት ነው የሚለውን እዚህ ጋር መጥተው በመሳደብ ሳይሆን እንደው ከልብ ትኩረት አድርገው ክርስቶስ ማን ነው የሚለውን ነገር እውነት ኢየሱስ ክርስቶስ አምላክ ነውን የሚለውን ከልባቸው በንጹህ ልባቸው ይለምኑ። ከሆነ ጊዜ በኋላ ግን እሱ እራሱ መልስ ይሰጣቸዋል። ግን እዚህ ጋር የሚበላ አምላክ የሚጠጣ አምላክ እያሉ በመሳደብ ሳይሆን በማንበብ ነገሮችን ከልብ አድርገው እንትን ካለው ግን በእርግጠኝነት ፈጣሪ ጊዜ አይፈጅበትም ሲሰጣቸው ነገሮች ሁሉ እንደ ብርሃን ሲያበራላቸው ማለት ነው። እና እኔ በጣም ደስተኛ ነኝ። የእውነት ነው የምላችሁ፣ በጣም ከምላችሁ በላይ። እስከ ዛሬ ፈራ ነበረ፣ አሁን ግን አልፈራም። ለምን? እውነትን ስለያዝኩ ነው የማልፈራው። በፊት ላይ ግን ብዙ ነገር እንትን ነበር እጅግ በጣም እና ስለ ሁሉም ነገር ዛሬም ነገም እግዚአብሔር ይመስገን ብለው እየፈራችሁ ደግሞ ወንድሜ ምን ይለኛል፣ አባቴ ምን ይለኛል እያላችሁ ለምትሳቀቁ እውነት እከሌ ምን ይለኛል የሚለውን ሳይሆን ከልባችሁ እውነት ኢየሱስ ክርስቶስ አምላክ ነው በቃ አምናችሁ ኑ ቶሎ በቃ እሱ ከምንም አይነት መንገድ ይጠብቃችኋል። ሞት አይደለ መሞት እኮ መታደል እኮ ነው። የእሱ ልጅ ሆነን እኮ መሞት እኮ መታደል እኮ። ስለዚህ እኔ በጣም ደስተኛ ነኝ። የእውነት እፎይ በጣም ነው የማከብርህ፣ በጣም ነው የምወድ። ለምን አንተ በጀመርከው ነው እኔ በነገራችን ላይ ወደዚህ መንገድ የገባሁትም። በፊት የኔ ቤት ይታወቃል ከድሮ ጀምሮ ያውቁኛል። እሱ ምንድን ነው የሚያውቁኝ? እነፍ ኡስታዞች እኔ ጋ ይመጣሉ፣ ይጠይቃሉ። የአንደኛው ኡስታዝ የሚተፈስረው እና የአንደኛው አንድ አይደለም እና የሁለቱም ሲጋጭብኝ ሁለቱንም ኡስታዝዬ እያልኩኝ እያባበልኩኝ ይጠይቃለሁ። ያው የሚመልሱልኝ ይመልሱልኛል። ካተዋጠልኝ ደግሞ መልሼ ደግሞ እንደዚህ ያሉ ጥያቄ ሳምንት ድረስ የምጠይቃቸዋለን። እሱ ምንድን ነው የሆነ ውስጥህ የሆነ ነገር ካልገባ መልሱ ተደጋግመዋለህ። እንደዛ በተደጋጋሚ እንኳን እነሱ ስጠይቃቸው ይቺ ልጅ ሁኔታዋል ለአማርኛ ልትጠም ፈልጋለች እንዲህ ምናምን ነበር የሚሉ። ያኔ ግን መጥመም ሳይሆን ብዙ ቸውር መድኃኒዓለም መንገዱን እንትን እየመራኝ ነበረ እና ስለ ሁሉም ነገር ያው እፎይ ነው በእፎይ ነው ብዙ ልጆች ወደዚህ እንትን ያለው እና ዛሬም ነገር ወንድም አለም ኑርልን፣ እድሜ ይርዘምልን፣ እድሜ ጨምሮ ወደ አንተ እውነት እፎይ ክርስቶስ ነው ሰዎችን የሚስበው። ክርስቶስ ፍቅሩ ሲገባው ማንኛውም ሰው ከተነካ ይመጣል፣ አብ ከሳበው በቀር እንደሚለው የእግዚአብሔር ፍቅር ሲነካችሁ ቆራ ስትሆኑ አጋንንት ልባችሁን ካላጠነከረው ትመጣላችሁ። እና አንቺም ጌታ ይህንን መንገድ ስለመራሽ ወደዚህ ወደ ቅዱሳኑ ህብረት አምላካችንን አባታችን ወደምንልበት ወደ እሱ ስላመጣሽ እግዚአብሔር እናመሰግነዋለን። አንቺንም ይህንን ቆራጥ ውሳኔ ወስነሽ መምጣትሽ ብቻ ደግሞ ሳይሆን እንዲያጸናሽ ጸሎት ማድረግ አለብሽ፣ መጠንከር አለብሽ። ፈተና ይበዛል። ገና አስቀድመው ነው ቪዲዮ የሰሩብሽ አይቻለሁኝ። ገና አንተ ስትይ ለዚህ ብላ ነው የሄደችው እንዲህ ምናምን እያሉ ስም ማጥፋት የሚታወቁ ቪዲዮዎች እየሰሩ ነበረ። ባለፈው እያየው ነበረ። ልክ ከእስልምና ሰው ሲወጣ ስም የማጥፋት ዘመቻ ይሰራሉ ማለት ነው። በጣም ስለሚናደዱ
ቪዲዮ የሰሩና ድሮን መሀይም ነች ወይን እንደዚህ ነች ምናምን ብለው ቪዲዮ ይሰራሉ። እና አይተሽዋላል ቪዲዮ የሰሩብሽን። በነገራችን ላይ የቤቴ ላይቭ ጋር ገብቼ ተናግሬን የምወጣው ማንም ቤትም ስለማልሄድ አላየሁም። በእርግጥ ብዙ ነገር እንደሚሉኝ አውቃለሁ፣ ግን እኔ አሁን ላይ እውነታ ጋር ስለሆንኩኝ ምንም ቢሉኝም መስሚያ ነው ብያቸዋለሁ። ፎቴን እንኳ ዘብዘቃችሁ ብትሰርቡኝ እኔ ከክርስትና ምንም ፈቅ የሚያደርገኝ ነገር የለም ብያቸዋለሁ። እና ብዙ ይላሉ። ያው በርቺ፣ እግዚአብሔር እርዳሽ። አባታችን ቀሲስ ቡራኬ ስጧት። በጣም ደስ የሚል ነው እህታችን። በጣም እግዚአብሔር የተመሰገነ ይሁን። እንኳን እግዚአብሔር ረዳሽ ከጨለማው ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ባዶ ከሆነው ምንም ከሌለበት እግዚአብሔርን ወደ ማወቅ ለመውጣት አንቺም ጨክነሽ በመወሰንሽ ወደዚህ ክብር በመድረስሽ በጣም ትልቅ ነገር ነው። ለሌሎችም ምሳሌ እና አርአያ የምትሆኚ ትልቅ እህት ነሽ። ንግግርሽን እየሰማው ነበር ቅድም። በጣም በሳለሽ። ያው ክርስትና ብዙ ፈተና አለው፣ ብዙ መከራ አለው። የመስቀል ጉዞ ነው፣ ግን ፍጻሜው ያማረ ነው። ዘላለማዊ ሕይወት ነው፣ ዘላለማዊ ክብር ነው። በምድርም እግዚአብሔርን ደስ በሚያሰኝ ሕይወት እንመላለሳለን። በሰማይ ደግሞ የሚጠብቀን የዘላለም ሕይወትና ክብር ነውና ለዚህ ትልቅ ሕይወት እግዚአብሔር ስለጠራሽ ስለመረጠሽ እግዚአብሔርን እናመሰግናለን። ወንድማችን እፎይ እንዳለው ፍጻሜሽን እግዚአብሔር ያሳምር፣ በቤቱ ያጽናሽ፣ በፈተና ሁሉ የምትበረችበት የምትጸኝበትን ኃይል እግዚአብሔር ደግሞ ይሰጥሻል። ወደ ቅዱሳኑ ህብረት ነው የመጣሽው። የሚያጽናናው የሚያበረታው ወደ እውነት የሚያደርሰው መንፈስ ቅዱስ ደግሞ ልብሽን ይጠብቅልሽ። በጣም በጣም ደስ የሚል ነገር ነው የሰማሁት። እኔ በጣም ደስ ብሎኛል። ለዚህ ሁሉ እንግዲህ ደግሞ መነሻው ወንድማችን እፎይ፣ እዚህ ያላችሁ ወንድሞች እህቶች፣ ሁላችሁም እስልምና ንጽጽር ላይ የምትሰሩ በጣም በጣም ትልቅ ዋጋ ነው እየከፈላችሁ ያላችሁት። በዚህ አጋጣሚ ስለ እናንተ እግዚአብሔርን እናመሰግናለን። እግዚአብሔር ከዚህ የበለጠ ብርታት እንዲሰጣችሁ፣ ጥበብ፣ እውቀት፣ ማስተዋል እንዲሰጣችሁ፣ ትዕግስቱን እንዲሰጣችሁ። ማንም ሰው መቆየት የሚፈልግበት አይነት አገልግሎት አይደለም። እውነት ለመናገር በነፍስ ተወራርዶ የሚገለገል አገልግሎት ነው እና ወንድማችን እፎይ በርታልን። ሌሎቻችሁም እዚህ ያላችሁ ሁላችሁንም እግዚአብሔር ያበርታችሁ። ከዚህ የበለጠ ነፍሳትን ወደ መንግስቱ የምትጨምሩበትን አገልግሎት ነው የጀመራችሁት። እስከ መጨረሻው ደግሞ ጸንታችሁ እንድታገለግሉ እግዚአብሔር ያግዛችሁ እና ሙስሊሞች ወደ እውነት ኑ። እግዚአብሔር ይወዳችኋል። ክርስቶስ ለእናንተ ነው የሞተው። ስለዚህ ወደ እውነትና ወደ ሕይወት እንድትመጡ ነው እየተጠራችሁ ያላችሁት። ስትወያዩም ደግሞ አትሊስት እንደ ሰው በሰላም በትህትና በመልካም ንግግር ተወያዩ፣ አትሳደቡ። ወንድማችሁ እፎይን በጣም ይወዳችኋል፣ አክብሩት። ሌሎቻችሁም ክርስትና ፍቅር ስለሆነ ለእናንተ የሚያሳዩትን ፍቅር እንኳን አይታችሁ እንድትመጡ ነው የሚያደርገውና ይህንን ተረድታችሁ ሳይመሽ ወደ ብርሃኑ እንድትመጡ ሁላችሁንም ነው እንግዲህ የምንጠራችሁ። እኛ እግዚአብሔር ይወዳችኋል፣ ክርስቶስ ይወዳችኋል፣ ሞቶላችኋል። በጨለማ ትመላለሱ፣ ወደ ብርሃኑ ኑ ነው የምንለው። እግዚአብሔር ያክብርልን። እፎይ በርቼታችን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። እሺ፣ እናመሰግናለን አባታችን። ኦኬ፣ እሺ፣ ወደ ቶፒካችን ስንመለስ ክርስቲያን ፓራፍሬዝ አድርገው አንዴ። ኦኬ፣ እሺ፣ ለይለቱል ቀድር ላይ ነው እንግዲህ ሀሳባችን ያለው። እስካሁን አንድም ጥያቄ አልተመለሰም። በነገራችን ላይ በርከት ያሉ ጥያቄዎች ናቸው የሚነሱበት። ዲቴል ደግሞ እየገባችሁበት ስትመጡ ብዙ ጥያቄዎች መጠየቅ ይቻላል እና ብዙ የማይፈቱ የሆኑ እንቆቅልሽ የሆኑ ነገሮች አሉት። ይቺ የመወሰኛይቱ ሌሊት የምትባለው ማለት ነው። እና እንግዲህ ሙሐመድ እውነተኛ ነብይ፣ የፈጣሪ ነብይ ከተባለ ስለዚች ቀን የተናገረው ነገር የትኛው ነው ትክክል የሚለውን ነው እያየን ያለ ነው። እና ሜቢ ሙስሊሞች ካላችሁ ሩቅያ ሙሐመድ አብዱልከሪም። እሺ፣ አቤት። ሰላም፣ እንዴት ነህ?
ደህና አልሐምዱሊላህ። እንዴት ነህ? አለን እግዚአብሔር ይመስገን። እስኪ ስለ ለይለቱል ቀድር ንገረን። ይቺ መወሰኛይቱ ሌሊት የምትባለው ማለት ነው። ለይለቱል ቀድር ማለት አላህ ዱዓን የሚቀበልህና በዛችኛዋ ቀን የለመንካት ማንኛውም ነገር ተቀባይነት የምታገኝባት ሌሊት ማለት ነው። ኦኬ፣ ይቺ ሌሊት መቼ ነው የምትውለው? ምን ቀን ነው የምትሆነው? የትኛው ዕለት ላይ ነው የምትሆነው? የትኛው ቀን እንደምትሆን በእርግጠኝነት መናገር አይቻልም። ለይለቱል ቀድር ቁርአን የወረደበት ዕለት ነው አይደል? እሱ ሙሉ እውቀቱ የለኝም። ጓደኛ ያለ ቆይ አንድ ጓደኛ የቤት ሊድ እና ከሱ መረጃ አቀበላለሁ። ጥሩ። አሁን አስቸጋሪ ፓርት ምንድነው? ለይለቱል ቀድርን ያውቋታል። ወሳኝ ቀን ነው ያውቃሉ። ምንድን ነች የሚለው እንዴት ነው የሚለውን ግን አንተ ውሸታም ነህ እፎይ፣ በጣም ውሸታም ነህ። ዝም ብለህ ነው እዛው አድርገው። ባለፈው የሆነ ቪዲዮ አይቼ ነው የመጣሁት። አሁን ውሸቱን መረጃውን ታመጣለህ። ከሰዋሽ ድምፅ ቀነስ ስተዛ እኔስ ዝም ብለው ለይለቱል ቀድር በሚል ነው የሚያውቋት። ከዛ ውጭ የሚያውቁት የለም። ማማኝ እንኳን ደህና መጣሽ። ቆያችሁኝ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ለቀቀሽ አካውንትሽ? ምን አልከኝ? አካውንትሽ እየታየ ነው። ለቀቀሽ ወይ? ኧረ አልለቀቅም። እንደዛው ነው የተቃጠሉ ብዙ ፊቶች ነው። ኮፒ ሊንክ አድርጉላት። አክቹዋሊ ቅድም ያላስገባሁሽ ገስት ላይ ሰው ስለበዛብኝ ነው። ይቅርታ። ገስት ላይ ክርስቲያኖች ስለበዙብኝ ነው። እያየው ነበረ ከስር። ኤኒዌይስ ኮፒ ሊንክ አድርጉላት። ኮፒ ሊንክ አድርጉላት። ቪዲዮዎቿ በጣም ብዙ ቪዲዮዎች ተቃጥለዋል። ለፍቶ ተሰርቶ ሲቃጠል በጣም ነው የሚያናድደው። በጣም እንትን የሚለው ኮፒ ሊንክ አድርጓቸው። በተቻላችሁ መጠን እንዲነሳላት አድርጉላት ማለት ነው። እይታም እየታየላትም አይደለም። ከዛ አንጻር ኮፒ ሊንክ አድርጉ። እንዲሁም ደግሞ በተቻለ መጠን ደግሞ የሰራችሁን እናንተም ዳውንሎድ አድርጋችሁ በፌስቡክም በተለያየ ሶሻል ሚዲያም ለማሰራጨት ሞክሩ። ቪዲዮ የሚሰሩ ልጆች በጣም ጥቂት ነው ያሉን። አይ ቲንክ ቃልንም ሪፖስት አድርጉለት። ቪዲዮን የቃልን ሁላችሁም ሪፖስት አድርጉለት። በአሁኑ ሰዓት ቃል ነው ምላሽ እየሰጠ ያለው። ሪፖስት አድርጉለት። እይታ ግን የለውም። ጥሩ ቪዲዮዎች ይሰራል፣ እይታ ግን ዜሮ ነው። ይሄ መሆን የለበትም። ይሄ መሆን የለበትም። ምን መሆን አለበትም? እናንተ ሪፖስት ቃል ሜቢ እስቲ አንድ ቪዲዮ ያሳየን። ሜቢ ከሚሰራቸው ክርስቲያን ትችላለህ? ይቻላል። እሺ አንድ ቪዲዮ ያሳየን ነው። ዛሬም ሰርቷላ ነው ትናንትና የሰራው እንትን ስትራይክ ሰጡኝ ዋርኒንግ ላይ ነው እና ይልቀቅ ብዬ ዛሬ አልሰራውም። ትናንትና የሰራው ቪዲዮ 2000 ሰው እንኳን አላየውም። 1700 ሰው። በጣም ነው የሚያስከፋው እንደዚህ ሲሆን። እስልምና ላይ የሚሰሩ ልጆችን ቪዲዮ የሚሰሩትን አፕሪሼት አድርጓቸው። ኮፒ ሊንክ አድርጉላቸው። አንዴ ክርስቲያን አሳያቸው እሱ ቪዲዮ ለምሳሌ በብዙ ሺህ መታየት የነበረበት ነው። 2000 ሰው እንኳን ካላየው ቪዲዮ መስራት እንዴት እንደሚያስጠላ ከዛ ምላሽ የሰጠበት ነው። አዳምጡት። ወገናችን ያነሳውን ጥያቄ እንመልስ፣ በዛው መጽሐፉ እናስተምረው። ቡኻሪ 5456 ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። ጣት መላሱ ከሆነ የገረማችሁ በመጽሐፋችሁ ላይ የስጣቱን ያስጠባለብን እንዲህ ራሳችሁ መጽሐፋችሁ መጀመሪያ ያው ብሳና እንደዚህ ይላል። ስለዚህ አይገረማችሁ ኢየሱስ ራሱ ዝም ብሎ ያገኘውን ሰው ለጎረማሶች
ራሴን ያጠባ ነበር። ይህ ኡስታዝ ከዚህ በፊት በተደረላችሁ ቪዲዮ ለገዛ እምነቱ እንኳን የማይታመን ውሸታም አጭበርባሪ እንደሆነ በገዛ ኡስታዞቹ ጥቂት የሆነ ሀዲስ አቅርቦ ሲያጭበረበር እንደተመሰከረበት አሳይቻቸው ምግብ ከበሉ በኋላ ጣትን መላስ ወይ ደግሞ ማስላስ እሙን የሆነ ቅቡልነት ያለ የእስልምና ትምህርት መሆኑን አምኖ ነገር ግን ባመነው ነገር በጣም ስለተሸማቀቀ ስላፈረበት ሶርስ አናሎጂ የተሳሳተ ንጽጽር በማቅረብ በሁለት ፍጹም የማይገናኙ ነገሮች መካከል እኩልነት እንዳለ አድርጎ መሐመድ ጣት አስልሱ ላሱ ብሎ ያዘዘው ትክክለኛ ሳይ ሀዲስ ሆኖ ሳለ ክርስቶስ ካላደረገውና ካላዘዘው ውሸት ከሆነ ነገር ጋር በማነጻጸር እኩል ለማድረግ መሞከሩ ይህ ምንን ያሳያል? እንዳፈረበትና እንደተሸማቀቀበት እንደማይኮራበት በግልጽ አንዱ ማሳያ ነው። እውነት ነው። ይህ እንዴት ሊያኮራ ይችላል? ክርስቶስ በራእይ ተገልጦ በምሳሌ ቢናገርም አምላክ ነው። መሐመድ ሰው ብቻ ነው አምላክ አይደለም ትላላችሁ። ይህ ላቅፋችሁ ካልሆነ የሰው ልጆችን ከገሃነመ እሳት ለመዳን ያላቸውን ፍላጎት ተጠቅሞ መሐመድ በስህተት ሽምቶ የጠጣችሁ አይመን የተባለችው የኢትዮጵያዊት ባሪያ ገሃነመ እሳት አይነካሽም ብሏታል። ኢስላም ኪው እንደ አንሰር ላይም ፈትዋ የሚሰጥበት ሀዲስ መሐመድ ተራ ሰው ከሆነ እንዴት ሽንቱ ከገሃነመ እሳት ሊያድን ይችላል? ኡስታዝ የመሐመድን ሽንት ብታገኝ ትጠጣለህ? ሙስሊሞች የመሐመድን ሽንት ብታገኙ ከገሃነመ እሳት ለመዳን ትጠጣላችሁ? መልሳችሁን በኮሜንት በኡስታዙ አድርሱልኝ። ይህ ብቻ አይደለም። ሰሃባዎቹ ከመሐመድ ሰውነት የሚወጡ ቆሻሻ ነገሮችን ልክ እንደ ምራቅ፣ ላብ ለማግኘት ይጋፉ እንደነበረና የመሐመድን ምራቅ መሬት እንደማይነካ በሳሂህ ሀዲሶች ተመዝግቧል። በጣም የሚዘግን ነው እና የሚቀፈው ደም የቀላቀለ ቆሻሻ እንኳን ሲያስመልስ ከገሃነመ እሳት ለመዳን ሰሃባዎቹ ይጠጡ ነበር። ይህንን ከኔ አንደበት ይልቅ ከኡስታዙ አንደበት ስሙት። የአላህ መልክተኛ ዓለይሂ ሰላም አካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር አብዱላህ ብን ዙበይር ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አረቀድፋው ብለውት ግጥም አርጎ ጠጥቶት መጣ። ይህ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አሉት። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሀራም ተገቢም አይደለም። ነቢዩም አላዘዙ፣ ግን አድርጎታል። ሰው የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያለ። ስለዚህ በሳቸው ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሰሃቦች። ግልጽ ነው አይደለ? እነዚህ ነገሮች ይቻላል። ደሜ ከደሙ ጋር የተቀላቀለ የገሃነመ እሳት አይነክረውም ነው ያለው ቃል በቃል። ትውከት እንዴት ሊያድን ይችላል? ከገሃነመ እሳት የመሐመድንስ ትውከት ብታገኝ ከገሃነመ እሳት ለመዳን ብለህ ትጠጣለህ? ሙስሊሞች የመሐመድን ትውከት ብታገኙ ደም የቀላቀለ ከገሃነመ እሳት ለመዳን ብላችሁ ትጠጣላችሁ? እስኪ መልሳችሁም በኮሜንት ትንብ ብሎ ራሱ ከመጣው መጽሐፍ ላይ እስክንሻት ነው ማሳያችሁ። በመለኮት ጨውነት ታፍት ዘንድ ይላል። መለኮት ደግሞ አይጨበጥም፣ አይዳሰስም፣ ነገር ግን በጸጋ ይጣጣማል። በዚህ ንክኪ መንፈሳዊ ስፒሪቹዋል እንጂ አካላዊ ንክኪ አይደለም። አምላክ ለቅዱስ የገለጠው መለኮታዊ ጥበብ ነው። ይህም ቪዲዮ እያቸዋለሁ ከምን ጊዜውን በላይ በደንብ ኮፒ ሊንክ አድርጋችሁ አድርሱለት። በደንብ ኮፒ ሊንክ አድርጉልኝ። ያ ሪፖስት ላይክ አድርጉ። በጣም ጥሩ ጥሩ መልሶች ናቸው በነገራችን ላይ እያዘጋጃቸው ያሉትና ትጠቀሙበታላችሁ። ረዘም ያሉ ቪዲዮዎች ናቸው። ሁሉንም አዳምጧቸውና ሪፖስት ላይክ እያደረጋችሁ ሼር አድርጓቸው። እንዲሁም ሌሎቻችሁን መጫን ትችላላችሁ። ቪዲዮን ዲዩት ስቲች ምናምን እያደረጋችሁ ስሩበት። ሁላችሁም ፌስቡክ ላይ ምናምን ጫኑት። የምትልበት አለ ቃል ያ እንደዚህ ኡስታዞች አልታየም። ብዙ ጊዜ የኛ ቪዲዮ አይታየም እና ካያችሁ ውሸት ነው የሚናገሩት። ሌሎችም በጣም በርካታ ቪዲዮዎች አሉ። ያልተባለውን ነገር ሁል ጊዜ ምንድን ነው ፎልስ አናሎጂ ይሰራና እዚህ ጋር የሆነ ፖይንት ሲነሳ ያንም ፖይንት ዳይቨርት ለማድረግ ሆን ብለው የሚጠቀሙበትና የሚያጭበረብሩበት መንገድ ነው። ልሳነ መድኃኒዓለምን እንግዲህ አምጥቶ ወይ ደግሞ መባሲሆንን አምጥቶ ከንጽህና ጋር ሪሌቲቭሊ አድርጎ ልክ ሰዎች ሲያዩት አጭር ፓርትነሮች የሚናገሯት ነገር ግን ብዙ ሰዎችን ይሸውዳል። እንደ መልስ ሁላችሁም በደንብ ሼር አድርጋችሁ ብታደርሱት መልካም ነው ብዬ አምናለሁ። ምክንያቱም በርካታ እንደዚህ አይነት ቪዲዮዎች መሰራት ስላለባቸው ስለምንሰራ ማለት ነው። አሁን ላይ መልስ የለም፣ መመለስ አይችሉም። ይሄ ኡስታዝ ደግሞ ከዚህ በፊት ቪዲዮ ወርዶ ማሳየት ብቻ ደስ ይለኛል እና ደኢፍ የሆነ ሀዲስ ራሱ የሚያመጣ በጣም ውሸታም አጭበርባሪ የሆነ ኡስታዝ ነው። በጣም ውሸታም ኡስታዝ ነው። ቃላቶችን ብቻ አምጥቶ ምንድነው ላይ አመሳስሎ በዛ ለማለፍ ወይ ደግሞ ለመሸወድ የሚደረጉ ጥረቶች አሉና እነሱ የምናስቆምበት የምናጋልጥበት ለሌሎችም ለብዙዎችም ለሙስሊሞችም የምናስተምርበት ስለሆነ
በዚህ ላይ ተባበሩ ለማለት እፈልጋለሁ። እና እንደዚህ ናቸው አብዛኞቹ ቪዲዮዎች የቃላት አሁን ለምሳሌ አሁን ያያችሁት እንግዲህ ያለው ምንድን ነው? መንገደኛ እያመጣ ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ ጣቱን ያስልስ ነበረ። የለም ቃሉ ይህን ቃል እፎይ ቢናገሩ ሙስሊሞች ዝም ትላላችሁ? ከባድ ንግግር ነው። ከባድ ውሸት ነው። በነገራችን ላይ ከባድ መቅጠፍ ነው። ሊትራሊ ስድብ ነው የተጀመረው። ክርስቶስን አምላክን መሳደብ ነው የተጀመረው። እኔ እንደዛ ነው የምረዳው እና እኔ ከዛ አንግል ነው ማየው። ሁላችሁም ከዚ አንግል ልታዩት ይገባል። ውሸት ነው፣ ሀሰት ነው። ያልተጻፈን የራስ ኢንተርፕሬቴሽን የሌለ ቃልን ጨምሮ ማቅረብ ይሄ ትክክል ተገቢም ያልሆነ ነው። ሙስሊሞችም ልትቃወሙ ይገባል ለማለት ፈልጋለሁ። ቦስ ኦኬ፣ ቴንኪው። ጥሩ ምላሽ ነው። እናመሰግናለን። ቃል ሪፖስት አድርጉላቸው። ዋናው ነገር ተለፍቶበት የሚሰራ ስለሆነ ሪፖስት አድርጉላቸው። ያንን ለማለት ያህል ነው። የማማይንም የቃልንም እንደዛ አድርጉ። አጥጋቢ ምላሽ ይመስለኛል። በራእይ የነካውን በመለኮትን ከአንድ ቅማል ከወረረው ነብይ ጋር አወዳድረህ እንደምትለውም አይደለም፣ አይመጣውም። በራእይ የተደረገን ነገር ሊትራሊ ለሀጩን እየተወረወሩ ሲተፋክቱ ሊትራሊ የሚተፋን እየቃመ እየጠጣ የእሱን ደም እየጠጣ ከገነት እተርፋለሁ ብሎ ሽንት እየጠጣ እተርፋለሁ ብሎ በራእይ የሆነን ነገር አምጥቶ ለማገናኘት በራእይ አፉን ነካው በጣቱ ይላል። ስለዚህ መንገድ ላይ ሰዎችን ሄዱና አስልሶ አለ። አይገናኝም እኮ አይገናኝም። ያው አንዳንዴ አጋንንት ሲጫወቱባችሁ በዚህ መጠን ለማዋሸት ትሞክራላችሁ። አስቸጋሪ ነው። ቢሆንም ግን ውሸታቸውን በሚያውቁ ምክንያቱም እንደዚህ ውሸታቸው ሲጋለጥ ይወጣሉ ሙስሊሞች። አብዛኞቹ እኛን ከሚወዱን አንዱ ምንድን ነው? ስለማንዋሽ ነው። ታማኝም ስለሆን ነው። ለምንሰራው ነገር መረጃ ቤዝድ እናደርጋለን። እናመሰግናለን። አይ ቲንክ አብዱልከሪም አይደለም ከስር ማን አብዱልከሪም ነው ፍታ የሚለው ምንም ነው ምፈታ አብዱልከሪም ሚዩት አድርገኝ ነበር። ምን ማለት ነው? ኮመንት እየጻፍክ ፍታኛለን እንዴ? አይ እኔ አሁን የሆነ ቪዲዮ አይቼን የመጣሁት ከአንተ ማለት ነው። ምን ብዬ? ሱረቱል ጂን ላይ የሰራው ምን ሰራው? ስለ ሱረቱል ጂን ስለ አጋንንት ማን የጻፈው ምናምን ብለህ ነበር።